ሀገር አለኝ በአያቶች አጥንት የተገመደች በጀግኖች ደም የተመሰረተች በዘመን ክፋይ ታሪኳን የኳለች በጠንካራ መሰረት ላይ የቆመች በኩራት የምናገርላት አዎ አገር አለኝ። ቀደምቶች መልካም ተወስዶ ያጉበጣው ቀንቶ የመከራው አረም ተነቅሎ የጠይሙ ፈክቶ ማየትን እሻለሁ። አዎ ዛሬ የሚጀመረው ወጥኖች የህልሜ መዳረሻ ምርኩዜ ናቸው። የነገ ሻማ በርቶ ታሪክ ለመጻፍ የዛሬው ትውልድ ገዛ የህልሜ ጉዞ መነሻና መድረሻ ነው። የመኖርን ጥቅም ሁሉም እንደ ችሎታው ጅምር ተስፋውን እውን ለማድረግ ይታትራል። ድምፃዊው በድምፁ ሀገሩን የክብሯ ከፍታ ላይ ያስቀምጣታል። አይ ዘመን አይ ጊዜ ወታደሩ ለሀገሩ ነፃነት አጥንቱን ከስክሶ ደሙን አፍስሶ ለኢትዮጵያ መከታ ይሆናል። አርሶ አደሩ ሀገሩ ሊመግብ ሌማቱ እንዳይጎድል ደፋ ቀና ይላል። አትሌቱም ነጭ ላቡ ዋጅቶ ባገኘ የድካሙ ፍሬ የሀገሩን ሰንደቅ ዓላማ በኩራት ከፍ ያደርጋል። ነገን የተለሙ ሀገራቸውን ወደ ከፍታው መሰላል ለማድረስ የሚተጉ ከትናንቱ መልካሙን ወስደው የስኬትን ጉዞ የጀመሩ ዛሬም አሉ። አምሮ የምናየው ስፍራ አብዛኛው ቦታ ጫማ ረግጠው ጫካ ዳዋ ይበዛበት ባጠገቡ ስናልፍ በጣም የሚሸትና የሚረብሽ የጭቃ ቤቶች ግድግዳቸው የተወደሰ ቤቶች ማየት የተለመደ ነበር። ከአጥሩ ግርማ ሞገስ ባሻገር ግቢው ሳቢና ሰውን ለረጅም ጊዜ የሚይዝ ታሪኩን የሚመጥን አልነበረም። የዚህን ግቢ ቁመና የዚህን ቢሮ ሁኔታ ካልቀየር ሀገር መቀየር የሚባለው ነገር የሚታሰብ አይደለም። ግቢውን በጥቂት ቦታ ከፍለን ማየት እንችላለን። በዚህ ሳይድ በስተግራ የምታዩት ከታች ከጥቁር አንበሳ ዋሻ ጀምሮ እስከ ላይ ወፋ ቤት ያለው ቦታ ሙሉ በሙሉ ባህላዊ ሊባል በሚችል መልኩ የተሰራ ነው። ለምሳሌ የዋሻውን የጥቁር አንበሳው ያለበት ዋሻ ብንመለከት ራሱን የቻለ ዙ ያለ ቢሆንም ጥቁር አንበሳ በኢትዮጵያ ብቻ የሚገኝ ኢትዮጵያዊነትን የሚያንጸባርቅና የሚገልጽ ስለሆነ ለብቻው ራሱን የቻለ ዙ ዋሻ ተሰርቶለታል። ዋሻው 170 ሜትር ነው። በውስጡ ሰው የተንቀሳቀሰ አንበሳውንና ሌሎች እንስሳቶች ማየት በሚያስችል መንገድ የተዘጋጀ ነው። በውስጡ አትክልቶች፣ ዛፎች፣ የውሃ ፏፏቴዎች ያሉበትና ትክክለኛ የአንበሳን መኖሪያ ስፍራ እንዲመስል ተሞክሮ የተሰራ ነው። ከዋሻው በኋላ የምታዩት የአትክልት ስፍራ ሙሉ በሙሉ የኢትዮጵያ
ኢንዲጂነስ ፕላንቶች እና የኢትዮጵያ እጽዋቶች ብቻ እንዲተከሉ ተደርጎ የተዘጋጀ ነው። የዚህ ስፍራ ዋና ዓላማ ከላይ ከዋሻው ጀምሮ እስከ ላይ እስከ ወፍ ቤቷ ድረስ አንድም ቴክኖሎጂ ነክ ነገር አታዩም። ሙሉ በሙሉ በእጅ የተቀረጸ ነው። ወክወዩ ኮብልስቶን አይደለም፣ በእጅ የተቀረጸ ድንጋይ ነው። አትክልት አለ። ግመሉ ከጭቃ የተሰራው፣ የኤሊዋም እንደምታዩት ከሎካል ቁሳቁስ የተሰራ ነው። ግሪን ሃውሱም ከመስታወቱ በተለየ አብዛኛው ነገር በሎካል ማቴሪያል የተሰራ ነው። ይሄ የሆነበት ዋና ዓላማ አርሶ አደሮቻችን አካባቢያቸው ባሉ ነገሮች ብቻ ብዙ ኢምፖርትድ ነገር ሳያመጡ የመኖሪያ ስፍራቸው መለወጥ ይችላሉ የሚል እሳቤ ስላለው አትክልት አድርገው ወክወይ አድርገው በጭቃ እንደዚህ የሚያምር ቤት ከሰሩ እያንዳንዱ አርሶ አደር ሰፋ ያለ ቦታ ስላለው የኑሮ ዘይቤው ይቀየራልና ያን ሞዴል ማድረግ አለብን በሚል ተዘጋጀ ሲሆን ግመሉን ስንመለከት የአፋርን ህዝብ፣ የሶማሌን ህዝብ፣ ሌሎች አርሶ አደር አካባቢ ያሉ ህዝቦችን የሚያሳይ ሆኖ በውስጡ ግን በጣም በርካታ አርቶች አሉ። ግመሉ ሙሉ በሙሉ በተለይ ከላይ ያለው ዶም ምንም አይነት ድጋፍ ሳይገባለት የተሰራ የሚደንቅ የኢትዮጵያውያን ጥበብ የታየበት ነው። እንደ ሰሪዎቹ አገላለጽ ከሆነ ከ150 ዓመት በኋላ ድንጋይ ነው እየሆነ የሚሄደው። አሰራሩ የሚጠፋ ነገር አይደለም። ለሺህ ዓመት የሚቆይ እጅግ ውስብስብ በሆኑ ቀመሮችና እውቀቶች የተሰራ ቤት ነው። አሁን ማራኪ ነው። ከዘመን በኋላ ግን ለትውልድ የሚሸጋገር ቅርስ እንደሆነ ይታመናል።